አንቺ ምንድነው ሙርሙት ይይብኝ እንዴ? ቤኪ ውለታ በዝቶብኛል። በጣም አመሰግናለሁ። ለማንኛውም አሁን እንሂድ። በቃ በጣም ብዙ ሰዎች እየጠበቁን ነው። ማርያምን የት እንዴ አንተ አሁን ዛሬ ያልነገርኩ ነገ የወንድም ሰርግ ነው። እሺ አብረን ነው የምንጋባው። ከማን ጋር? ከኔና ካንተ ከወንድምህና ከወንድምህ ሚስት ጋር። እኛ ነው የምናገባው። የምንጋባው እናገባው ነው ያልኩት። እኛ ነው የምንጋባው። እኔ እናንተ ቤቢ ያቀልጂ አንቺ በእናትሽ ምን ማለት ነው? አትቀልጂ እግዚአብሔርን። አንተ እኔ እንደዚህ ቤሎ ለብሼ መጥቼ ልታሳፍረኝ ነው እንዴ? ምን ማለት ነው ልታሳፍረኝ ነው? የወንድም ሰርግ ላይ ነው የምንጋባው። እናገባኝ አልሄድም። ኧረ እባክህ አልሄድም። አንተ ብዙ ሰው እየጠበቀን ነው። እንሂድና ምን ያቀልደው ፕሮሰስ ያለው ነገር እንደቀልድ ዛሬ እኔ እናንተ ነን የምንጋባው። ነገ እነሱ ናቸው የሚጋቡት። አለም ይግባ እና ሱፍ የለበስከው ለምንድን ነው ታዲያ? ልበስ ስላልሽኝ ነው እንዴ? እምቢ ብለሽ ታኮርፊያለሽ። እምቢ ብለሽ አታኮርፊም? ለምን ማኮርፋው? ኧረ ቤተሰብ እኔ እቺ ግራ አጋባችኝ። አንተ አሁን በእናትህ አፍጥነው እንሂድ፣ ሰው እየጠበቀን ነው። በይ ሂጂ። የምር ግን አንጋባ? የወንድም ሰርግ ላይ አንጋባ? ኧረ ጣሽ በእናትሽ ትቀልዳለሽ። ቀልድ ነው እንደ ሰርግ እግዚአብሔርን አንቺ የኔ እየጨነቀኝ ነው። ቀልድ ነው። አንተ ወንድምህና ቀልድ ስለሆነ እንደሚያገባው እኔ ምን አገባኝ? አይኔ ናቲ ባያኔ እግዚአብሔርን ነው እየሞቀኝ ነውላ። ለምን እኔ ሞቆኛል? እኔ ወንድምክ ነው ልበሱ እናኑ ያለኝ። እግዚአብሔርን ረፈ እንጂ ወንድምክ ነው ያለኝ። ምንድነው የሚልሽ? እንዴ ደውለታለሁ። እስከ ዛሬ እኛ ያልነገርክናችሁ ነገር እኛ አይደለንም። እኛ ከተጋባን ቆይተናል። እናንተን ነው የምናጋባው። ውሸታችን ነው ደብቀናችሁ ነው ብሎኛል። ወይኔ ጭንቀት። ለዛ ነው ዛሬ ተዘጋጅቼ የመጣሁት ላንተ እና ይወደው አትቀልጂብኝ በእናትሽ። እየቀለድኩብህ አይደለም። እኔ እሺ አምሮብሻል። የወንድምህ ትእዛዝ ነው። ዛሬ በቃ እንዲሁ በሰላም እንጨርሰው። የወንድምህ ትእዛዝ ነው። ወንድምህ ነገር ያገባ አይደል እንዴ? እኮ ያግባ እኮ አብረን ነው እና እኛ ምንድነን? እኛ ምንድነን? እዛ እኮ እኔ እኮ ሚዜ ነኝ እና በቬሎ ነው የምትሄጂው። እኔ በትላልቅ ሰርጎች ማለት ትናንሽ ሰርጎች አሉ ሲባል ሰምተህ አሉባልታ ሰምተሽ አሉባልታ። አይ ኑሮውን ፈርተህ ነው አይደል? ኑሮውን ፈርተህ ነው አይደል? በእግዚአብሔር ተይ። ኑሮውን ፈርተህ ነው አይደል? ቀልድ ነው እንደ ሰርግ ዘይት ተወዷል ብለህ ነው አይደል? በርበሬ ተወዷል ብለህ ነው አይደል? ብዙ ነገር ተወዷል። እኔ ለአውራብል አወራለሁ። ችግር የለውም እኮ ሁለት ሰው ሲሆን በአንድ ምንም ነገር አይከብድም። እርግጠኛ ነኝ? አዎ እንደዚህ አምሮብኝ ደግሞ እኔ ሸክምህን እሸከምልሃለሁ። ማርያም እንጂ ልታለምጥብኝ አንቺ ላለምጥብህ አይደለም ግን ደስተኛ አይደለ? ሱፍ በመልበስ እኔን በቬሎ በማየት እኔ ደስ ብሎኛል እኮ። ታምራለሽ እኮ። እና ምንድነው ቅር ያለሽ? ነሽ ምናምን ምንድነው ቅር ማይለኝ? ምንድነው ቅር ያለሽ? ከመሬት ተነስቶ እንጋባለን። እሺ ምን አስበህ ነበር? ሽማግሌ ስላላክ ነው? ኦይ ሌላ ማንቸስተር እኔ ኧረ እግዚአብሔር እናንተ አጥፋው በቃ ካሜራውን ማርያምን አጥፋው። እንዳታጠፋው። ዛሬ እውነቷን ፍርጥ እናረጋታለን። ና ታቤካት ይዘናል። ኧረ እንዳታጠፋው እንዴ ቤት። አይ ምን ነሽ? በቃ ምንም አልሆንኩም። ጨነቀው በቃ ቤተሰቦች። ለማንኛውም ምን ያውቂ ነው እንዴ? ጨነቀው በጣም ልታለቅስ ነው። አውቀሽም ግን እኔ ጨንቀኛል። አዎ ማርያምን እንዴ ምን ነው? ኧረ እንዴ ለምንድን ነው ግን ሰው የሚፈራው ትዳር? እንዴት ነው ማልፈራው? እኔም እኮ ግን ፈርቻለሁ። ግን ለጨዋታው ድምቀት ብዬ ነው። የምር ግን አምሮብሃል። ግን ብንጋባ ደስ ይለኝ ነበር የወንድም ሰርግ ላይ ብለህ ምን ይመስላል? ወይኔ እቺ ልጅ እንዳልቆነ አይደለም ግን አንተ ቆይ ግን የምር አይደብርም? አንተ ራሱ ወንድም ሲያገባኛ ፍጥጥ ብለን ነው። እኔ ሚዜ ነኝ እኮ ለምን ሚዜ ትሆናለህ? እኔ ሚዜ የሴቷ ሚዜ ልሆንና እዛው በቃ እንግባ። የት ነው የምትገቢው? ባክሽ እኔ በደንብ አውሪ። አልተመቸኝም የዛሬ ነገር። ትዳር ነው የምንገባው። ትዳር? አዎ አለሚግባ የሚታ ያለሚግባ ተይ ትዳር እኔ ቆይ ላንተ ወጥ መስራት ያቅተኛል? ወጥ መስታዩ ጨጓራ ይተልጧል። እሺ ላንተ ቢያንስ ውሃ ማቅረብ ያቅተኛል? ሲያንቅ ምግብ በልተህ ሲያንቅ እንደዚህ ሲያረግ ውሃ ማቅረብ ያቅተኛል? ትዳር ማገባው እኮ እንድታቀርቢልኝ ምናምን። እሺ ለምንድን ነው ታዲያ የሶፋ ላይ ቁጭ ብላ ወይ እኔ እምቢ አልፈልግም። እሺ ለምንድን ነው? አይ በቃ ተውኩት፣ ደበረኝና አንተ ምን ሆነህ ነው እንደዚህ? በጣም አምሮብኝ መጥቼ አንተ ሞራሌ ላይ ተረማምራ ብዬሻለሁ ሀይሚ። በቃ አሁን ከፈለክ ካሜራው ማጥፋት ትችላለህ። አጥፋውና ነው እኔ አንቺ ማርያም ይጨነቀኝ ነው። ኧረ በእናትህ ለምን እንደሚጨንቅህ እንዴ? እኔም እኮ አልጨነቀኝም። እኔ ነኝ እንደው መጨነቅ ያለብኝ። እኔ እኮ ነኝ ዕዳ ውስጥ ምገባው። ምን ዕዳ? እኔ አንተን ሳገባ ነው
ኧረ እባክሽ። አዎ እኔ አንተን ሳገባ እንደ ህፃን ልጅ እዛ አንተ ካንተ ጋር ልዳረቅ አይደል እንዴ? ምን እዳ አለብኝ? እኔ እኮ ነኝ መጨነቅ ያለብኝ። እኔ ነኝ መፍራት ያለብኝ። ሁለቴ ሰርግ ሙሺ ለምን ትለፋለች? አስበሽላት? እጂ ደግሞ ወንድምህ ነው ያለው። እኔ አያገባኝም። ወንድሜ እኔን ህይወት የሚመራው እሱ ነው። አዎ አይደለም ማርያምን ትነግረዋለህ። ማርያምን እነግረዋለሁ። ይሄ ቀልድ ነው እንዴ? ቀልድ ነው። እመቤቴን ቀልድ አይደለም። እኔ እናገራለሁ። ምንም አይመጣም እኮ። ሂድ በቃ ሂድ። እኔ እንደሆነ እዚሁ ነው ማድረው። ኦይ ልበሰው። ለምዶም ተወልቀው ልበሰው። ጭራሽ ደበረ ልብሱ። ነገር ፍለጋ ነው የጠራሽኝ። ልበሰው። ነገር ፍለጋ ነው የጠራሽኝ። እኔ እንደውም በቃ እኔ ሂድልኝ ከዚህ እንዴ። እኔ እንደዚህ አምሮብኝ መጥቻለሁ። እንደዚህ አረጋኛለሁ። በቃ ምንድነው የምትፈልጊው? ምንድነው የምትፈልጊው? እሺ እኔ መልሽልኝ። ምንድነው የምትፈልጊው? ስለ ሞራል የሆነ ነገር አትለኝም እንዴ? እኔ ምን አልኩሽ ነው? እሺ ምንድነው ያልኩት? አንተ እኔን እንደ ሸክም አይታየኝም? መቤቴ ዛሬ እቺ ልጅ ጦዘሽ ነው እንደመጣሽ። አንቺ ምንድነው የምትይኝ? ምንም አልጦስኩም። ሂድልኝ በቃ ሂድልኝ። ሙሽራዋ ብቻዋን ትሆን ዘንድ ፍቀድላት። ማርያም ነይ ሚረፊሽ። አንቺ አታናጅኝ በእናትህ። እኔ አሁን ደብሮኛል። ብቻዬን መሆን ነው የምፈልገው። እንዴ ቀኔን አበላሸው። እዛ በጣም ብዙ ሰው ሚዜዎቼ እየጠበቁኝ ነው። ሰርገኞች ምናምን እየጠበቁኝ ነው። በቅዳሜ ቀን የምንሰርግ ሚዜ ነው ተዘጋጅቷል። አንተ እዚህ እንትን ብለህ ጭራሽ ሞራሌ ላይ ትረማመዳለህ እንዴ? ሰርግ ቀልድ ነው ምናምን ብለህ ሰርግ ሌላው ቀልድ ስለሆነ ነው እንዴ የሚገባው? ጤነኛ አይደለችም። ገና አንብቆ ቀላል እኮ ነው። እንሆና እናድጋለን አብረን። ይሄ ሽንኩርት መግዣ ስትሰጠኝ ቸኮሌት ገዛብታል። እኔ አንቺ ልጅ ተይ ሄሚ። ምንድነው ተይ? ጨጓራዬን አትላጭው ማርያምን ተይ። እንዴ እኔ አምሮብሻል። እኔ አልካርኩም እኮ። እሺ ምን አድርገህ ነው እኮ? በጣም ብዙ ነገር ነው ያበላሸብኝ አሁን። እኔ ምን አድርጌ ነው ማበላሸው? እኔ መተሽ እንደዚህ አስደንግጠሽኝ። እኔ ስለጨነቀህ ነው ቅድም። በቃ እሺ ይሁን አውቄ ነው ትቼዋለሁ ያልኩት። ግን አንተ በጣም ሳስበው ደግሞ በጣም ነው የደበረኝ። ሂድ አንተ አልተውህም። ሂድ ምንድነው ቆመህ የምታፈጣው? በቃ ሂድ። እኔ ሌላ ባል ፈልጋለሁ ወጥቼ። አንቺ የቃቃ ባል ነው የፈለግሽው? አንተ አሁን ዞር በል። እዛ እኔ አስፋልት ላይ በወጣ የሚያገባኝ ብል እኮ ስንት ተደርድሮ እንደሚመጣ ነው ያውቃለሁ። እኔ አንተ ባለህበት አይደለም ገበያዬን ትዘጋዋለህ። ብዙ አየር ነው የምትይዝብኝ። ሂድ። እኔ ብቻዬን ወጥቼ የሚያገባኝ እላለሁ። አሁን ስንት ሰው ከዛ ቁጭ ብዬ እመርጣለሁ። የሚያገባኝ ብዙ ሰው ስለሚመጣ የቃቃ ባል ነው ፈልጊው። እቃቃማ ተጫውቻለሁ። ሰርቀሻትኝ በእናትሽ እንዳል። አሁን በቃ እኔ ሲጀመር አንተ በቃ እንትን አትልም። እኔ ወጥቼ እዛ ጋር የሚያገባኝ እላለሁ። ዛሬውን ማታ አግብቻ አሳያለሁ። ምንድነው ቤኪ? ለምንድን ነው የጠራችኝ? ልታገባኝ። ትዳር ቀልድ ነው እንዴ አንቺ? እና ምንድነው? እስኪ ስለ ትዳር አይደለም ስለ ትዳር እስኪ ምንም አላውቅም። ማሰብ አልፈልግም። ምንም አይደለም ስለ ትዳር አስረዳ። እኔ ምን አውቃለሁ ስለ ትዳር? ትዳር ቀልድ ነው አላልክም እንዴ? እንደሚያውቅ ሰው እና እንዳደገኛ ተነስቼ እንጋባ ስላልሽ ላግባሽ? አዎ ነጂ። አልሄድም። ነይ በቃ ነጂ። አልሄድም። ልታገባኝ ነው እንዴ? በቃ ተስማማ። ሌላ ሰው ከሚወስድበት ይሻላል። እኔ እኮ ይኸውልህ ቀድሜ ገበያ እየዘጋሁብህ ነገ ሚዜ ነው እሱ እና ማለት ነው። በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንድ አረቢ በማረፍ ያታነውጭብኝ በእግዚአብሔር እንዳይወስዱብኝ ነው እባክህ። ማንን? ነገ ሚዜ አይደለ ወንድም? እና ማን ነው የሚወስደው? እኔ እንጃ። አንዷ ያው እንዳጠልፍብኝ ብዬ ቬሎ ለብሼ መጣው። ቀድሜ አየር ልዝጋ ብዬ እኮ ነው። እቺ ልጅ ማልመት ጀምራለች። ለማንኛውም ባንጋባም ምንም ማድረግ አይቻልም። እኔ ፈታ እንድትሉ ፈልጌ ነው እና ነገ ሚዜ ነው። አረ ጭንቀት። ለማንኛውም ፈታ በልሻለሁ። እኔ ሙሽራውን ይመሰለኝ በጣም ነው የሚጨንቀው እግዚአብሔር። በነገራችን ላይ ቅድምም ተናግሬያለሁ። እንደዚህ በጣም ያሳመረችኝ ዙሚ ቬሎ ቤት ካወካት ሱፍም አላት። አዎ ዙሚ እና የብቻዬ ሀሳብ አይደለም። እሷ ነች እንደዚህ አልብሳይ ምናምን አስጨንቂው ያለችኝ ማለት ነው።
ከዛ ማለባት እንታያለን። ተመቸኝ ሀሳቡ። እኔ ደግሞ መጥቼ አንተን አዳረኩ ማለት ነው። እና በዚሁ አጋጣሚ ያው ቅድም ተናግሬያለሁ፣ ስልኳን አስቀምጥላችኋለሁ እናስቀምጥላችኋለን። ቬሎ ስትፈልጉ ማለት ነው እዚሁ ቡታጅራ ህንጻ ላይ መጨነቅ የምትፈልጉ ዝም ይገኝ። አዎ አግብታችሁ አሩ ጭንቀት መቤቴ ነው ይጨንቃል። ማርያምን ግን እንዴት ዝም ብለህ ለበስክ? ልበስ ሰላም እኔ ምን ልንገርሽ እንዲሁ ይያልሽ የኔ ምስኪን እኮ ነው። ኧረ እኔ በቃ እንሂድ። ዘፈንልኝ ዘፈንልኝ። ምንም ይሉን እኔ እንጃ። እኔ ቅድም ዘፍኝላለሁ ግን ድምጼ ተዘግቶ ነበር፣ ደስ አይልም። ኧረ ምን ሚሊዮን ልስፈን? እኔ እንጃ ደስ ያለህን። እኔ ብሩኬ እሺ እንዲህ ቬሎ ለብሰሽ ምን የዱርዬ ዘፈን አልዘፍን ቬሎ ለብሳ። አይ በቃ አትጨነቅ፣ ችግር የለም። ኧረ ልስንልሻለሁ። በቃ ደስ ይለኝ። ኧረ አምጣልኝ በእናትህ። ደስ የሚል ነው ዛሬ ቀኑ ምናምን ይለው ልዩ እኮ ነው አንቺም ለኔ። ኧረ በቃ እግዚአብሔር ይጨንቃል። ለዘመኔ ብቸኝነት ሊነሳ ሊያገኝ ነው መቋጫውን ጣጣትሽን እያየሁኝ ጓጉቻለሁ ባልሽ ልሆን ታገቢኛለሽ 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 እኔና አንቺ ሆነን ኖረን ክፉ ደጉን አይተን አብረን ውጣ ወረዱን አልፈናል። ታውቂዋለሽ ያኔ ውዴ አባጣና ጉርባጣውን በመንገዴ አሁን ለዚህ ቀን ደርሰናል። ተንበርክኬ ልጠይቅሽ ዘላለም ከጎኔ ሆኚና እኔም ልሁን ታማኝ ባልሽ ታገቢኛለሽ ታገቢኛለሽ